ሰላም የኔ ውድ ቤተሰቦች እንዴት ናችሁ? ሰላም ነው? ሰላማችሁ በዘት ዘት ይበልልኝ ባላችሁበት እግዚአብሔር አምላክ ይጠብቃችሁ። እንዴት ናችሁ ጋይሶቼ? ምርጦቼ፣ ውዶቼ። ሰብስክራይብ የለኝ፣ ላይክ ኮሜንት ምንም የለም። ሰብስክራይብ ላይክ ኮሜንት እያደረጋችሁ አዲሱን ቤቴን ተተዋወቁ። የምስራች ይባላለሁ። እንዴት ናችሁ እናንተ? ጉድ 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 በል ጎንደር ሰምታችኋል እንዴ? ፈጣሪ መቼስ ሰምታችኋል። ሚዲያ ላይ በጣም እየተናፈሰ ነው የአብርሽና የሩታ ነገር። እንዴ የምር ነው እንዴ ነገር? ሩታ ግን እኮ ባልሽን ቪዲዮ ቀርጸሽ ለማንም ብትልኪ ኦር እንትን ላይ ብትፖስቺ ራስሽን ገላ እንደፖስትሽ አስቢ። የራስሽን ሰውነት ራስሽን ታፍሪበታለሽ። መቤቴ አንገትሽን ነው ምደፊ። እስማ አቦልን ተስከተሽ አዷም በመድኃኒት አደንዝዘሽ አጠጥተሽው ራቁትን ፎቶ አንስተሽ ይሄ ጥሩ ነው? ግን እሱ ቢከስሽ መድኃኒዓለምን ገበያታለሽ ከርችልሽ። አስበሽዋል ይሄን? ልጁ ግን በጭንቅላት በጥበብ እኔ እኮ መጀመሪያም ብያለው አብርሽን ደግፉት ብያለው፣ አትሰሙኝም እንጂ አብርሽ በዝምታ ብዙ ነገሮችን ያደርጋል። ወንድ ልጅ አይናገርም፣ ኦፍኮርስ አይናገርም። ልክ ነህ መድኃኒዓለምን። እንዴ አስባችሁታል? ወንድ ልጅን እኮ ፎቶ አንስተሽ አስክረሽ አጠጥተሽው መድኃኒት አድርገሽበት አይደለም ልትዩ የራስሽ ልታረጊው የምትሽው በጸሎት በጥበብ በንግግር የራስሽ ልታረጊው ትችያለሽ። ግን ደግሞ አንቺ አይደለሽም የራስሽ ልታረጊው፣ እግዚአብሔር አምላክ ሲፈቅድልሽ ብቻ። ይሄንን አስበሽዋል? ግን አንቺ የምታስቢው ወይን ውስጥ ጨምረሽ አጠጥተሽ አስክረሽ ከዛ ደግሞ ራቁት ፎቶ አንስተሽ አንቺ ነሽ እኮ የምትዋረጂው፣ እሱ አይዋረድም። ምክንያቱም ከሰው የተለየ ነገር አልያዘም። ግን አንገትሽን የምትደፊው አንቺ። ህዝቡ ይጠላል። የወደድሽን ያህል ሰው የወደድሽን ያህል ይጠላል። በፊት ጀግና 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 ስትባይ፣ አሁን ግን ወይኔ ሩታ ክፋትሽ፣ መርዝነትሽ እስማም ቦለንተስ የእውነት በጣም መለያየት በፍቅር መለያየት ይቻላል። የእውነት በዚህ ልክ ቪዲዮ ካሜራ ቀርጾ ምናምን በጣም ታስጠያለሽ። በጣም ትገርሚያለሽ። እኔ ልጁ የሱ መሆኑም ያሳስበኛል። ዳኒ ጋር እሽኮለሌ ያልሽ ያልጨረሽው ነገር አለ መሰለኝ ከዳኒ ጋር አይደለ? ወይኔ ልጁ የሱ ነው መሰለኝ። እግዚአብሔርና አብርሃም ግን ላይሰጥም አሉ። ጸባይ አንደኛ ነቤቴ እኔ ባል እናትሽ እዛ ደርግሜሽ ነው ብለቀው። የምን መለማመጥ ነው? እግዚአብሔርን ትግስቱ ዝምታው አሜዚንግ። ግን ደግሞ ሰራላት የታባሽ ምትመኪበትን የምታስፈራሪ ቪዲዮ የምትሆን ይኸው ገና ደግሞ እስቲ ልቀቂ ሚዲያ ላይ ልቀቂ። ከዛ ትገቢያታለሽ። የልጅ እናት ምናምን አይሰራም፣ ህግ ከያዘው አይሰራም። ከነ ልጅሽ ትገቢያለሽ። እዚህ ጋር አጉል እዩኝ አትበይ። እሱ ቤት ገብተሽ እኮ ነው። እንዴት ብለሽ ነው የገባሽው? አልቅሰሽ አፍቅሬሃለሁ ምናምን ብለሽ እኮ ነው የገባሽው። ዛሬ ደግሞ የሆነ ነገር ተገኘና ፈጣሪ ሆይ እግዚአብሔር አምላክ ልቦና ይስጥሽ። ዛሬ እኔ ባጭር ቪዲዮ ነው ሁሌም የምመጣውና እግዚአብሔር አምላክ ልቦና ይስጥሽ። እስቲ ደግሞ ዛሬ ምን እንደሚለቀቅ እናያለን። አብርሽ ወደፊት ስትሮንግ ወደፊት። አንቺ ገና ሰው ዘቅዝቆ ፎቶሽን ዘቅዝቆ ይሰራል። በቢቴ ጠብቂ። ሱብሃንአላህ ብቻ ከባድ ነው፣ ማርያምን ከባድ ነው። እና ውዶቼ ማሮቼ ሰብስክራይብ ሼር አድርጉ። ወዳችኋለሁ። ኢትዮጵያ ለዘላለም ትኖር። ባይ ባይ።